አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። አዎ በትክክል እናውቃለን። ከዚህ በፊት እኮ ዩኤስሲአይኤስ ወይም ኢሚግሬሽን የስደተኞችን የሶሻል ሚዲያ ገጽ አድራሻውን ይጠይቃል። ከዚህ በፊት ይጠይቅ ነበር። አሁን ግን የተለየበት ምክንያት አንዱ መስፈርት ትልቅ መስፈርት ሆኖ በእርግጠኝነት እየተጠቀሙበት እንደሆነ ነው። በፊት ለሀገሪቱና ለሕዝቡ አስጊ የሆኑትን መረጃዎች ለመሰብሰብ ይጠቀሙ ነበር። አሁን ግን ከጃንዋሪ 2025 ጀምሮ የትራምፕ አስተዳደር የወሰነው ኤግዜኪቲቭ ኦርደር የሚያሳየው ያንዳንዱ ስደተኛ ከውጭ ሀገር የሚመጣ እዚሁም ሀገር ሆኖ ግሪን ካርድ የሚያመለክት ወይም ደግሞ በተጨማሪ ለአሜሪካ ዜግነት የሚያመለክት ሁሉ የሚጠየቀው የሶሻል ሚዲያ ገጻቸውን አድራሻ እንዲሰጡ ነው። ይህ ደግሞ የሚያመለክተው ሰዎች በሚናገሩትና በሚሰሩት ሁኔታ የኢሚግሬሽን ስታተሳቸው ወይም የስደተኞች ጉዳያቸው ሊጎዳ እንደሚችል ነው። ምክንያቱም ለሀገሪቱ ደህንነት፣ ለሕዝቡ ስጋት ከሆኑ እንዲሁም ደግሞ ከአማጽያን ቡድኖች ጋር ከአሸባሪዎች ጋር ህብረት ካላቸው ሌሎችም ደግሞ መብታችን ነው ብለው በፈርስት አሜንድመንት ወይም ደግሞ በሀገሪቱ ህገ መንግስት ፈርስት አሜንድመንት በሚለው ይመለከተናል እኛ እንችላለን ብለው ለሚናገሩ ይሄ ትልቅ ስጋት ሆኗል። ምክንያቱም የኢሚግሬሽን ሰራተኞች በሙሉ የሚሰሩትን ማመልከቻዎች በሙሉ እንዲያሳዩ ይሄንን ኢሚግሬሽን የሶሻል ሚዲያ ገጻቸውን እንዲጽፉ እንዲመዘግቡ እነዛን ገጾች ደግሞ በተከታታይ እንዲያዩ ነው። በተለይ ደግሞ የተወሰኑ ማመልከቻዎች ተጎድተዋል። እስካሁን ድረስ 9 የሚሆኑ ማመልከቻዎች ተጎድተዋል። ከነዚህ ውስጥ በውጭ ሀገር የሚመጡ እዚህ ሀገር ሆኖ አጀስትመንት ስታተስ የሚያደርጉ እንዲሁም ደግሞ ሌሎች ማመልከቻዎች በሙሉ ለኢሚግሬሽን I-400 ጨምሮ ለዜግነት ጨምሮ ይሄንን ማመልከቻ ይሄንን ሂደት እንዲከተሉ አድርገዋቸዋል። ይሄ አሳሳቢ ነው። ምክንያቱም በሶሻል ሚዲያ በምትናገሩት ነገር ማመልከቻችሁ ሊበላሽም ሊሰረዝም ይችላል ማለት ነው። ይሄንን እንግዲህ በጥንቃቄ ማየት ነው። ሰዎች የሚሉት እንግዲህ ሰዎች የኢሚግሬሽን ሁኔታቸው የሚወሰነው በሚናገሩት ነገር ከሆነ የሚያየው ራሱ የኢሚግሬሽን ኦፊሰር ወይም ደግሞ የአሳይለም ኦፊሰር አሳይለምም ተካቷል እዚህ ውስጥ ይህንን ሁኔታ ሊወስነው ይችላል። ለዛ ሰው ከመሰለው ሊከለክላቸው ይችላል፣ ካልመሰለው ደግሞ ሊያሳልፈው ይችላል። ያ እንደ ግለሰቡ አስተያየት ነው ማለት ነው። ሶሻል ሚዲያ ብዙ ነገሮችን እናስቀምጣለን እና ይሄንን በጥንቃቄ እንድታዩት ነው። በተጠናከረ መልኩ ዩኤስሲአይኤስ እየሰራበት ነው እና ሶሻል ሚዲያችሁን በጥንቃቄ ወገኖቼ እንድትይዙት ነው። መልካም ጊዜ። ዌብሳይታችንን akolkuluFamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ